ኢየሩሳሌም በረጅም ታሪኳ ውስጥ ቢያንስ 2 ጊዜ ወድማለች። 23 ጊዜ ተከባ፣ 44 ጊዜ ተይዛ እንደገና ተማርካለች። 52 ጊዜ ተጠቅታለች። የዳዊት ከተማ ተብሎ የሚጠራው የኢየሩሳሌም ክፍል በ4ኛው ሺህ ዓመት ለመጀመሪያ ጊዜ ሰፈራ ምልክቶች ያሳያል። ይህም የእረኞች ሰፈሬን ይመስላል። በከነዓናውያን ዘመን በ14ኛው መቶ ክፍለ ዘመን ከኢየሩሳሌም በጥንቷ ግብፃውያን ጽላቶች ላይ ኡሪሳሌም ተብላ ተጠርታለች። ይህ ደግሞ ሻሊም የተባለውን የከነዓናውያንን አምላክ ያመለክታል። በእስራኤላውያን ዘመን ጉልህ የሆነ የግንባታ ስራዎች በከተማዋ በሙሉ የተጀመሩት በ9ኛው መቶ ዘመን ከክርስቶስ ልደት በፊት ወይም ደግሞ የብረት ዘመን 2 ሲሆን በ8ኛው መቶ ክፍለ ዘመን ኢየሩሳሌም የይሁዳ መንግስት ሃይማኖታዊ የአስተዳደር ማዕከል ሆናለች። እንደ አውሮፓውያኑ የዘመን ቀመር በ1538 በዙሪያው ያሉት የከተማው ግድግዳዎች በኦቶማን ኢምፓየር ግርማ ሞገስ ባለው ሱሌይማን ስር ለመጨረሻ ጊዜ እንደገና ተገነቡ። ዛሬ እነዚህ ግድግዳዎች ከ19ኛው መቶ ክፍለ ዘመን መጀመሪያ ጀምሮ በግለሰብ ደረጃ የሚታወቁት ከደቡብ ምስራቅ ጫፍ በሰዓት አቅጣጫ በመባል የሚታወቁት በተለምዶ በ4 ክፍሎች የተከፈለችው አሮጌውን ከተማ ይገልጻሉ። የአይሁድ ሩብ፣ የአርመን ሩብ፣ የክርስቲያን ሩብና የሙስሊም ሩብ። የድሮ ከተማ በ1981 የዓለም ቅርስ ሆነች። እናም ከ1982 ጀምሮ በአደጋ ላይ ባሉ የዓለም ቅርስነት ዝርዝር ውስጥ ትገኛለች። ከ1860 ጀምሮ ኢየሩሳሌም ከድሮ ከተማ ድንበሮች በላይ አድጋለች። እንደ አውሮፓውያን የዘመን ቀመር በ2015 ኢየሩሳሌም ወደ 850 የሚጠጉ ነዋሪዎች ነበሯት። ወደ 200,000 የሚጠጉ ዓለማዊ አይሁዳውያን፣ እስራኤላውያን፣ 350,000 ሐረዲ አይሁዶች እና 300,000 ፍልስጤማውያን አረቦችን ያቀፈ ነው። እንደ አውሮፓውያኑ የዘመን ቀመርም 36% ክርስቲያኖች፣ 15,800 ወይም ደግሞ 2% ያልተመደቡ የትምህርት አይነቶችም 10,300 ወይም ደግሞ 1% ያቀፉ ናቸው። በዕብራይስጥ መጽሐፍ ቅዱስ መሰረት ከተማይቱ ከኢያቡሳውያን በእስራኤል ንጉስ በዳዊት ተቆጣጥሮ ነበረ። እሱም የዩናይትድ ኪንግደም የእስራኤል ዋና ከተማ አድርጎ አቋቋመ። የዳዊት ልጅና ተከታይ ሰሎሞን በከተማይቱ ውስጥ የመጀመሪያውን ቤተ መቅደስ እንዲገነባ ትእዛዝ ሰጠ። የዘመናችን ሊቃውንት አይሁዶች ከከነዓናውያን ህዝቦችና ባህል የተውጣጡ ልዩ የሆነ አንድ አምላክ ያለውና በኋላም አንድ አምላክ ያለው ኤል ወይም ደግሞ ያህዌን ያማከለ ሃይማኖት በማዳበር እንደሆነ ይከራከራሉ። በአንደኛው ሺህ ዓመት ከብረት ዘመን መባቻ ላይ የደረሱት እነዚህ መሰረታዊ ክንውኖች ለአይሁድ ህዝብ ማዕከላዊ ተምሳሌታዊ ጠቀሜታ ነበራቸው። የቅድስቷ ከተማ ከግዞት በኋላ በኢየሩሳሌም ላይ የተያዘች ነበረች።